ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በስልካችሁ ብቻ በመጠቀም በቀን ከ$5 እስከ $10 ተጨማሪ የኪስ ገንዘብ መስራት የምትችሉበትን እውነተኛና የተረጋገጠ መንገድ አሳያችኋለሁ። እንግዲህ አብራችሁኝ ተከታተሉኝ። እንግዲህ ይህ ዌብሳይት ታይምባክስ ይባላል። ምንም አይነት ክፍያ ወይም ከናንተ የሚወጣ ገንዘብ ሳይኖር የሚያስፈልጋችሁ ስልክና ኢንተርኔት ብቻ ነው። ዛሬ በአጠቃላይ የአመዘጋገብ ሂደቱን፣ ገንዘብ መስሪያ መንገዶቹን እና ገንዘባችሁን እንዴት ማውጣት እንደምትችሉ ደረጃ በደረጃ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እዚህ ቻናል ላይ ማቀርባቸው ነገሮች ምንም ለሪፈራልም ሆነ እኔ የተለየ ጥቅም አገኛለሁ ብዬ ሳይሆን ኦፍ ኮርስ የተለየ ጥቅም ትንሽ ጥቅም ላገኝ እችላለሁ፣ ግን እኔ ያገኘዋቸውን ስራዎች ኦንላይን ላይ ትንሽ የሚባሉ ብዙ ስኪል የማይጠይቁ ስራዎችን እየፈለኩኝ ለራሴ የኪስ ገንዘብ የማገኝበትን ስራዎች ሰራለሁና እነዛን በማገኝበት ሰዓት በዚህ ዩቲዩብ ቻናል ላይ ለእናንተ ሼር ስለማደርግ ይህን የዩቲዩብ ቻናል ሰብስክራይብ በማድረግ እንግዲህ እኔ ማቀርባቸውን ትንንሽ ስራዎች በመስራት የኪስ ገንዘብ ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን ማለት ነው። እሺ እንግዲህ ዌብሳይቱ እንደነገርኳችሁ ታይምባክስ ነው የሚባለው። መጀመሪያ ላይ ለመመዝገብ እንዴት ነው የምታደርጉት? ቻናሌ አዲስ ቻናል ስለሆነ ዲስክሪፕሽንም ላይ ሆነ ኮሜንት ላይ ሊንክ እንዳስቀምጥ እየፈቀደልኝ አይደለም። ስለዚህ የዚህ የዩቲዩብ ቻናሌ እዚች ጋር ማለት ነው አለ የቻናል ፕሮፋይሉ ላይ እዚህ ጋር ቻናል ፕሮፋይሉ ላይ የቴሌግራም ቻናል ሊንኬን አስቀምጫለሁ እና ይሄን ቴሌግራም ቻናል ሊንክ ስትነኩት ቀጥታ ወደኔ ቴሌግራም ቻናል ይወስዳችኋል ማለት ነው። እዚህ ጋር ሊንኩ እዚህ ጋር ታገኙታላችሁ። በስልካችሁ ብቻ በቀን ከ$2 እስከ $5 ተጨማሪ ገቢ ማግኘት የምትችሉበትን እዚህ ጋር ቁጭ አድርጌላችኋለሁ ማለት ነው። እዚህ ጋር ትመጡና ሊንኩን ትነኩታላችሁ። ሊንኩን ስትነኩት ቀጥታ ወደዚህ ነው የሚወስዳችሁ። እንደዚህ ወስዳችሁ ፒሲ የምትጠቀሙ ከሆነ ቀጥታ እንደዚህ ነው የሚመጣላችሁ። እናንተ ምንድነው የምታደርጉት? ኮንቲኒው ዊዝ ጉግል ትሉታላችሁ። ሌላ ምንም ነገር ማድረግ አይጠበቅባችሁም። ኮንቲኒው ዊዝ ጉግል ትሉታላችሁ። ከዛም በኋላ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ዊዝ ጉግል ስትሉት ኢሜል ያስመርጣችኋል። ኢሜላችሁ የምትጠቀሙበትን ኢሜል ትመርጣላችሁ። ከዛ ኮንቲኒው ትላላችሁ። ከዛም በኋላ ቀጥታ ተመዝግባችሁ እንደጨረሳችሁ እዚህ ጋር ኢሜላችሁን ቬሪፋይ እንድታደርጉ ወደ ኢሜላችሁ ይልክላችኋል ማለት ነው። ቬሪፋይ እንድታደርጉ ሊንክ ይልክላችኋል። እንደዚህ ይመጣል። እዚህ ጋር ቬሪፋይ ታይምባክስ አካውንት ይላል። እዚህ ጋር ታይምባክስ አካውንታችሁን ከታች ላከላችሁን ሊንክ በተመዘገባችሁበት ሊንክ ነው የሚልክላችሁ። እሱ ላይ ተገቡና ሊንኩን ስትጫኑት አካውንታችሁን ቬሪፋይ እንድታደርጉ ይጠይቃችኋል ማለት ነው። በዚህ መልኩ አካውንታችሁን ቬሪፋይ አድርጋችሁ ጨርሳችኋል ማለት ነው እና ተመዝግበን ጨርሰናል ማለት ነው እዚህ ፕላትፎርም ላይ። እና አሁን ደግሞ ገንዘብ መስሪያ መንገዶቹ ምንድናቸው የሚለውን እዚህ ጋር ባጭሩ ላሳያችሁ። እንግዲህ እዚህ ጋር ማሳያችሁ ነገር ምንም ፔይአውት ፕሩፍ ሳይኖረኝ ምንም ማወራው ነገር የለም ማለት ነው። በዚህ ቻናል ላይ ምንም አይነት ፔይአውት ፕሩፍ ሳይኖር ምንም አይነት የሰራውት ገንዘብ ሳይኖር እናንተ እንድትሰሩ ብዬ ምንም ማመጣው ነገር የለም። ምንም አልጠቀምም። ከዚህ ቀደም ከስፖርት ጋር ተያይዞ የሰራችሁ ካላችሁ ተጠቅማችኋል። እኔ ሰርቼበት ገንዘብ አውጥቼበት ከዛ በኋላ ቪዲዮ ሰራሁት። በዚህም እንግዲህ በሁለት ቀን ውስጥ ብቻ $3 አካባቢ ሰርቻለሁ ማለት ነው፣ በዚህ በታይምባክስ ማለት ነው። ስለዚህ እናንተም ያንን ማድረግ እንድትችሉ ይሄን ቪዲዮ ሰርቼላችኋለሁ። አሁን ላይ እንዴት ነው ገንዘብ መስራት ምንችለው ሚለውን ላሳያችሁ። ምናልባት በስልክ የገባችሁ ካላችሁ እንደዚህ ሰፋ ያለ ኢንተርፌስ ላይኖር ይችላል፣ ግን ተመሳሳይ ነው። ገንዘብ ለመስራት ቀጥታ ምንድነው
እርን የሚል አለ ማለት ነው። እዚህ ጋር እርን የምትላለች። እርን የምትለዋን ስትጫኗት ብዙ አይነት መንገዶች አሉ። እዚህ ጋር ታስክ አለ፣ ሰርቬይ አለ፣ ጌም አለ። በዋናነት ሶስቱ ናቸው። ግን እውነቱን ለመናገር ኢትዮጵያ ውስጥ ታስክ እና ጌሞች ናቸው በዋናነት ገንዘብ ለማግኘት የሚረዷችሁ። ሰርቬይ ከስንት አንዴ ነው እንጂ ያን ያክል ከሰርቬይ ብዙ ዶላር ይገኛል ብዬ አልዋሻችሁም። እዚህ ጋር ታስኮቹ ጋር እንምጣ። እንግዲህ ታስክ የሚለውን ስትጫኑት ብዙ አይነት ታስኮችን እዚህ ጋር ይደረድልናል ማለት ነው። እዚህ ጋር ለምሳሌ የመጀመሪያውን 0.007 ዶላር የምታገኙበት ታስክ ምንድነው? ሰብስክራይብ በማድረግ ነው ማለት ነው። እዚህ ጋር ማንበብ ትችላላችሁ። ሁለተኛው ላይ ደግሞ join the official ታይምባክስ ቴሌግራም ቻናል እና 0.013 ዩኤስ ዶላር ይሰጣችኋል ማለት ነው። ስለዚህ መጀመሪያ አሁን ለምሳሌ ኢንስትራክሽኑ ማንበብ ቀጥታ ይሄን ለመስራት አሁን ነካውት። ካምፔን አይዲ አለው፣ ካምፔን ክሬተር ዴት አለው። ክሬት የተደረገው እንግዲህ 21 ላይ ነው። ፍሪኩዌንሲው ምንድነው? ኦፍ ይላል እዚህ ጋር። እንግዲህ ይሄን ማንበብ የእናንተ ድርሻ ነው። ስለዚህ እዚህ ጋር ምንድነው ይሄንን የቴሌግራም ቻናል የታይምባክስን ቴሌግራም ቻናል ጆይን ብላችሁ 0.013 ዶላር ይሰጣችኋል ማለት ነው። እዚህ ጋር በዚህ ነው የምትሄዱት። እዚህ ጋር ሊንኩን አስቀምጦላችኋል። እንግዲህ ከገባችሁ በኋላ እናንተ ሁሉ ነገር ማየት አለባችሁ ብዬ አስባለሁ። እዚህ ጋር ሊንኩን ስትጫኑ ወደ ታይምባክስ ቴሌግራም ቻናል ይወስዳችሁና እዛ ጋር ጆይን ስትሉ ይሰጣችኋል ማለት ነው ዶላሩን። ይሄ የመጀመሪያው ነው። ታስክ ማለት ደግሞ ይሄ ብቻ አይደለም። ታስክ ሲባል ብዙ አይነት ታስኮች አሉ። እዚህ ጋር ስክሮል እያደረጋችሁ ታስኮቹን ማየት ትችላላችሁ። ዋች ኤንድ ሰብስክራይብ አድርጋችሁ 0.010 ዶላር መከፈል ትችላላችሁ። እዚህ ጋር ዋች ዩቲዩብ ቪዲዮ አይታችሁ እዚህ ጋር ክሬት ኒው ጂሜል አካውንት ኢሜል አካውንት ከፍታችሁ 0.072 ዶላር መከፈል ትችላላችሁ። ብዙ አይነት ታስኮች አሉ። ግን እኔ ማሳስባችሁ እዚህ ታስኮችን ስትሰሩ መጀመሪያ ኢንስትራክሽኖቹን አንደርስታንድ ለማድረግ ሞክሩ። ከዛም በኋላ ወደ ስራው መግባት ትችላላችሁ ማለት ነው። ምክንያቱም አንድ ስራ እንዴት ነው መሰራት ያለበት የሚለውን ነገር ሳታውቁ ዝም ብላችሁ ሰብስክራይብ አድርጋችሁ ቪዲዮ አይታችሁ መውጣት ብቻ አይደለም። ኢንስትራክሽን አንብባችሁ በስርዓት ሰርታችሁ ያው የሚገባችሁን ትቀበላላችሁ ማለት ነው። እዚህ ጋር ሌላኛው ገንዘብ የምንሰራበት መንገድ ሰርቬዎችን እየሞላን ሰርቬይ ስንሞላ ታይምባክስ ይከፍለናል ማለት ነው። እውነቱን ለመናገር ሰርቬዎች ብዙ ጊዜ ሎኬሽን ቤዝድ ናቸው። ወደ ኢትዮጵያ ብዙ ጊዜ ሰርቬይ አይኖርም። ከስንት አንዴ ግን ጠዋትና ማታ ላይ እየገባችሁ ቼክ ማድረግ ትችላላችሁ። ሰርቬዎች ይኖራሉ። ሰርቬይ በመሙላትም እዚህ ጋር ማግኘት ትችላላችሁ። ሰርቬይ ሲኖር እዚህ ጋር ይደረድራቸዋል። ከሰርቬዎችም ማግኘት ትችላላችሁ ማለት ነው። በዋናነት ደግሞ ታይምባክስ ራሱ የሚለው ሃይስት earning ፖቴንሻል ያለው ጌሞች ላይ ነው። ጌሞችን በመጫወት ለኪስ የሚሆናችሁን ገንዘብ ማግኘት ትችላላችሁ ማለት ነው። እኔ እንደዚህ ሳወራ ምናልባት ይገኝበታል ወይ ብር ብላችሁ የምትጠይቁት ትኖራላችሁ። አዎ ይገኝበታል። እኔ በኋላ ላይ ፔመንት ፕሩፉን አሳያችኋለሁ። እዚህ ጋር ጌሞቹ ሎድ እያደረገ ነው። እስቲ እዚህ ጋር እንግዲህ እንደምታዩት ጌም ሚል ውስጥ ስትገቡ እዚህ ጋር ጌሞችን ይደረድራቸዋል ማለት ነው። እና ይሄን ጌም እስቲ ለማየት እንሞክር። እንዴት ነው ሪዋርድ የሚያደርገው ሚለውን እንመልከት። እንግዲህ አንድ ጌም ላይ ስትገቡ የተለያዩ የሆኑ ሌቭሎች አሉት። ኢንስታል ስታደርጉ እዚህ ጋር 0.00 ነው። እዚህ ጋር ሌቭል 10ን ኮምፕሊት ስታደርጉ የዚህን ጌም ኢንስቶል አድርጋችሁ ሌቭል 10ን ኮምፕሊት ስታደርጉ 0.01 ይሰጣችኋል በየደረጃው። እንግዲህ እንደምታዩት ነው እስከ ሌቭል 1500 ድረስ አለው። ሌቭል 1500 ስትደርሱ $1 ይሰጣችኋል ማለት ነው። ፕሌይ ተጫውታችሁ እርን የምታደርጉበት አማራጭ ነው ማለት ነው። እዚህ ጋር እንደምታዩት እዚህ ጋር አለ። በዚህ ጌም ብቻ ኢንስቶል አድርጋችሁ ይሄን ጌም ሌቭል በሌቭል
እንግዲህ ሌቭል 6000 ሲደርሱ $27 ይሰጣችኋል ማለት ነው። እንግዲህ እዚህ ጋር እንደምታዩት ነው። ጌሙን ኢንስታል አድርጋችሁ ሌቭሉን እያለፋችሁ ገንዘብ መስራት ትችላላችሁ። እዚህ ጋር እናንተ ገብታችሁ ማየት ትችላላችሁ። እንግዲህ በዋናነት የሚሰሩት ስራዎች እነዚህ ናቸው። እዚህ ታይም ባክስ ላይ ዴሊ ስቲክም የሚባል አለ። ዴሊ ስቲክ ማለት በየቀኑ የምትሰበስቡት ነው። እዚህ ጋር በየቀኑ ትሰበስባላችሁ። ያው ያን ያክል አይደለም። ብዙ ቀን መቆየት አላማ ካላችሁ እዚህ ፕላትፎርም ላይ እስከ 90 ቀን ከቆያችሁ እያንዳንዱ ቀን ላይ ሪዲም እያደረጋችሁ እስከ $5.5 መድረስ ትችላላችሁ። ይሄ ግን ያን ያክል ነው፣ ዝም ብሎ ነው። እና እዚህ ጋር ሌላ ማሳያችሁ ነገር ምንድነው፣ አሁን እንዴት ተከፍሎሃል ወይ የሚል ጥያቄ ውስጣችሁ ካለ፣ አዎ ተከፍሎኛል። የተከፈለኝም እዚህ ጋር ታይም ባክስ ራሱ የላከልኝን ላሳያችሁ። እዚህ ጋር ትላንትና ነው፣ አዎ ዓርብ ዕለት ኦገስት 21 የተላከልኝ $3 አለ ማለት ነው። እዚህ ጋር በ3 ቀን ነው በ2 ቀን የሰራሁት ዶላር። ይሄኛው ያን ያክል ብዙ አይደለም፣ የኪስ ገንዘብ ይሆናችኋል። እንግዲህ $3 ማለት ወደ 600 ምናምን ብር አካባቢ ነው ካልተሳሳትኩና፣ ይሄኛው ፔመንት ፕሩፍ ነው ማለት ነው። ባጭሩ ይከፍላል ወይ ብላችሁ ለምትጠራጠሩ፣ አዎ ይከፍላል። ከሰራችሁበት ይከፍላል። እዚህ ጋር $3 እኔን ከፍሎኛል። እንዴት ነው $3ን ያወጣኸው ካላችሁኝ፣ እኔ የምጠቀመው ኤርቲም ነው። እዚህ ጋር ኤርቲም እንግዲህ ገብቶልኛል ማለት ነው። እዚህ ጋር ይሄው $3.03 ኮምፕሊትድ መቼ ኦገስት 21 ማለት ነው። እንግዲህ ይከፍላል። እኔ የምጠቀመው ኤርቲም ነው። ኤርቲም እንዴት ነው መክፈት የምንችለው የሚል ጥያቄ ውስጣችሁ ካለ ሰራላችኋለሁ። እንግዲህ በኤርቲም መቀበል ትችላላችሁ ማለት ነው። ሌሎች ፔመንት ሜቶዶችም አሉ። እዚህ ጋር ሴቲንግ የሚለው ጋር ገብተን ስማችሁን ምናምን እንትን ማለት ትችላላችሁ። እዚህ ጋር ወሳኝ መረጃዎችን እዚህ ጋር ማስቀመጥ አለባችሁ። ፔመንት ሜተድ የሚለውን ስንመጣ እኔ የመረጥኩት ፔመንት ሜተድ ኤርቲም ነው። ኤርቲምን ከመረጣችሁ እዚህ ጋር ኤርቲም ትሉና እዚህ ጋር የኤርቲም ኢሜይላችሁን ቁጭ ማድረግ ነው። ሌሎች ሜቶዶችም አሉ። ሶላና አለ፣ ሊትኮይን አለ፣ ቪዛ፣ ፔይፓል ኤንድ ኤርቲም። እኔ ኤርቲምን ብትጠቀሙ አሪፍ ነው ብዬ አስባለሁ። ምክንያቱም ሚኒመም $3 ስትሰሩ በዚህ ፕላትፎርም ላይ ወዲያውኑ ይልክላችሁ ማነው ወደ ኤርቲም አካውንት የለንም የምትሉ ከሆነ ደግሞ ኤርቲም አካውንት እንዴት እንደምትከፍቱ አሳያችኋለሁ ማለት ነው። እንግዲህ በዚህ ቪዲዮ ማሳየው ይሄን ነው። እንግዲህ ብር ከማውጣታችሁ በፊት አይዲ ቬሪፋይ ማድረግ አለባችሁ። አይዲ ቬሪፊኬሽን ይጠይቃል። በናሽናል አይዲ ቬሪፋይ ታደርጋላችሁ እና ፌሳችሁንም ቬሪፋይ ታደርጋላችሁ። ሮቦት እንዳልሆናችሁ ቬሪፋይ ታደርጋላችሁ። ከዛም በኋላ $3 እንደደረሰ እንደ አታች ወዳደረጋችሁት ወደ አውት ሜተዳችሁ ይልክላችኋል ማለት ነው። ዶላሩን እንደምታዩት $3.3 ነበር የሰራሁት፣ እዚህ ጋር ልኩልኛል ማለት ነው ቀጥታ። ስለዚህ በዚህ መልኩ መስራት ትችላላችሁ። እንግዲህ ለዛሬ ያመጣሁት ቪዲዮ ይሄን ይመስላል። አመሰግናለሁ። እንግዲህ ተጠቀሙበት።